ድሜ ልኩን ቀሪ ዘመኑን በድንቁርና መኖር የሚፈልግ ትውልድ ጋር እኔ አልነጋገርም። የድንቁርና ቫይረስ ያለበት ሰው ጋር እኔ አልነጋገርም። ሀና እንዴት ነሽ? ደህና ነኝ። ምንድነው? ምን ነው ደነገጥሽ? ፋኖ አይተሽ አታውቂም? ኖ አንቺን አይደለም አይዞሽ። ፋኖ ናችሁ? ደህና ነሽ? ደህና ነኝ። ፋኖ ናችሁ? አዎ ፋኖ ነን እኛ አማራ ነን እኮ። አሁን እንጨት ላይ ወይስ ምን ላይ ላንጠለጥላችሁ? ምን ላይ መንጠልጠል ትፈልጋላችሁ? ምን ላይ ልታንጠለጥይ ነው? ገዳይ ነሽ? አዎ ገዳይ ብቻ እንዲህ በአንዴ ብቻ አናትን ብዬ ድፍት ማረግ ልጅ ነኝ። ቆይ እስኪ የምን ሀገር ልጅ ነሽ? ንገሪን እስኪ ትውልድሽ። የኦሮሚያ ልጅ ነሽ ወይስ ደቡብ ነሽ? ላ እኔን አታውቅኝም ብራዘር። ተው ዝም ብለህ ተው። ፋኖ የት ነው የምትኖሩት? እኛ ጫካ። ፋኖ ጫካ ነው። የጀግና መኖሪያው ጫካ ነው። አይ ጫካ ነው የምትኖሩ እና እንዳንቺ እንሽለጥለጥ ከተማ ላይ ቁጭ ብለን በአብይ አህመድ እንመራ። ስንት ገለሃል እስካሁን ድረስ? ስንት ስሚ፣ ያንቺና አባት በአብይ አህመድ ስርዓት ነው የሚተዳደሩ። አብይ አህመድ ቀና ሲሉ በኩርኩም እየመታ ነው እያስተዳደራቸው እየገዛቸው ያሉ ባሪያ ናቸው ማለት ነው። ስለዚህ እኛ ደግሞ ባርነትን በጣም ነው የምንጸየፍ። እኛ በባርነት ዘመን መኖር አንፈልግም። ለምን? ያጼዎቹ ዘር ስለሆነ እኛ በባርነት ዘመን መኖር አንችልም። ስለዚህ አንቺ ደግሞ ማለት ነው በአብይ አህመድ ስርዓት የምትተዳደሪ ከሆነ ባርነት አለብሽ ማለት ነው። ባሪያ ነሽ። ቀይ ሆነሽ ባርነት የቀይ ባሪያ አንቺን ያየው ግልጹን ነው የምነግርሽ። የቀይ ባሪያ። እኛ ግን ብንጠቁርም እንደዚህ መልካችን ጸይም ብንሆንም የጀግና ዘርነነ የአርበኛ ዘርነነ ፋኖነነ አየሽ። እንዳንቺ ቀልቼ እንደዚህ ኮዘናዬ ጸይም ሁኜ አማራነቴን ፋኖነቴን አርበኝነቴን በልቤ ይዤ መኖር ደስ ይለኛል። ይህ ምርጫዬ ነው። በለው ካኛት ጌም ትጫወታለህ? ያው ይሄን ትበላለህ። ጌም ትጫወታለህ? የባሪያ ልጅ ባሪያ ነሽ አንቺ። ነይ ውጭ። ምን አባሽ ሆነሽ ላክሽብኝ? ባሪያ ራስክ ፋኖች ዛሬ ላይ ያሉት አፋብን ድርጅት መስርተው እየታገሉ ያሉት መሪዎቻችን፣ የፋኖ መሪዎቻችን እነሱ በፍቅር በሰላም የሚያምኑ በፍቅር የሚያምኑ በንግግር የሚያምኑ መሪዎች ነው ይዘን ዛሬ ያለ ነው። እንደ አብይ አህመድ አይደሉ። በንግግር ያምናሉ። ፍትሃዊ የሆኑ ናቸው። ትክክለኛ ፍትህ ለህዝብ ይሰጣሉ እና በዛ ልክ ነው ታፕ ኮፒ ሊንክ ያደረጋቸው። አሁን ይህ ንግግር ለነሱ አይጥማቸው። ይህ ማር የሆነ ንግግር ለነሱ መርዝ ነው፣ እሬት ነው ለነሱ። ስለዚህ ሁላችሁም ኮፒ ሊንክ እያደረጋችሁ የቲክቶክ ሳይን ስጡ። የቲክቶክ ሳይን አንበሳ ወርዶ አላልኳችሁ፣ አትሽመድመዱ። የቲክቶክ ሳይን የቲክቶክ ምልክት ሁላችሁም ያላችሁ ልጆች ስጡ። ከዛ ኮፒ ሊንክ አድርጉ። ቲጂዬ ሰላም ብያለሁ። እንደምን አለሽ ሜላት? እውነቴን ነው። እኔ የምናገረው ጥሬ የሆነ ነገር ነው። ሀቅ ውሸት ምናምን የለብኝም። እኔ ውሸት ምናምን የለብኝም። እንደወረደ ትክክለኛውን ነገር ነው የምናገረው። ማሽሞንሞን ምናምን የሚባል ነገር የለም። ትክክለኛውን ዛሬ ላይ ያለውበትን ምሞትበትን ነገ ለምሞትበት ዓላማ ዛሬ ላይ ቁሜ እከራከራለሁ። ግዴታ ይህን ድርጅት የመጠበቅ ኃላፊነት አለብኝ። አፋብን ድርጅትን የመጠበቅ ኃላፊነት አለብኝ። ለምን አፋብን ድርጅት ዛሬ ላይ እንደ ድርጅት ተደራጅቶ የቆመው ለምንድን ነው? ዓላማው ምንድን ነው? የአፋብን ድርጅት የአማራን ሕዝብ ነፃ ማውጣት። ሀዛስ ሲቀጥል ደግሞ
የኢትዮጵያን ብሔር ብሔረሰቦች በሰላምና በአንድነት በፍቅር ለመምራት የአባቶቻችንን ሀገር ማስጠበቅ መጠበቅ የሚል እምነትና ጽናት ያለው ወታደር ነው። ወታደሩም መሪዎቻችንን ወታደሮቹም ቢሆን እንደዚህ አይነት ዓላማ ነው ያለው። እንግዲህ ከኛ በተሻለ የፖለቲካ ንግግር ልትናገሩና ልትሰብኩ ትችላላችሁ። እውነት ግን ከማን ጋር ነው ያለው የሚለው ግን እዚህ ላይ ነው ትኩረት ማድረግ ያለባችሁ። ታርጌቱ እውነት ከኛ ጋር ነው ያለው ወይስ በአማራ ፋኖ ስም የሚነግዱት አጭበርባሪዎች ጋር ነው እውነት ያለ? እውነት ያለ ከኛ ጋር ነው። ትክክለኛ የፖለቲካ ሳይንስ ባይኖረንም ማለት እንደግል ፐርሰናሊ ነው። አሁን ትክክለኛ የፖለቲካ አማርኛዎችን የሚጣፍጡ አማርኛዎችን ባልናገርም እውነት ግን ከኔ ጋር አለ። ትክክለኛ መረጃ ሀን ያለ እና ፎሎ ያላደረጋችሁ ፎሎ እያደረጋችሁ ቤቱን እንግዲህ አንዳንዴ በሳምንት 2ቴም ወይ 3ቴ እየገባን እንዲሁ እንነጋገራለንና በዛ ሰዓት እየገባችሁ ሐሳብ አስተያየት ለመስጠት አሁን ፎሎ አድርጉ። ሁላችሁም ታፕ ኮፒ ሊንክ እያደረጋችሁ አብይ አህመድ ኪንግ ይላል። ያው የላንተ ንጉስ ሊሆን ይችላል፣ ለኔ ደግሞ ንጉስ አይደለም። ለኔ ንጉስ አርበኛ ዘመነ ካሴ ነው። ለኔ ንጉስ አርበኛ ሀብቴ ወልዴ ነው። ለኔ ንጉስ አርበኛ መከታው ማሞ ነው። ለኔ ንጉስ አርበኛ ሸጋ ጌታቸው ነው። ለኔ ንጉስ አርበኛ ምሬ ወዳጆ ነው። ገባ? ለኔ ንጉስ አርበኞቼ ናቸው። ስለዚህ አብይ አህመድ አርበኛ የሚባል ዘመድም የለውም፣ ቅድመ አያትም የለውም፣ አያትም የለውም። በአካባቢው እሱ በተወለደበት ቦታ ራሱ አርበኛ የሚባል የለም። አርበኛ የሚባል የለም። ስለዚህ ይህ ሰው አርበኛ ሊሆን አይችልም። ሰው ጎረቤት እኮ ሊማር ይችላል አይደለ? ስለዚህ ጎረቤቱ ሳይሆን እሱ ከመጣበት አካባቢ አርበኛ የለም ነው የምነግርህ። እኔ የተወለድኩበት አካባቢ በጣም እልፍ አላፍ አርበኞች አሉ። ስለዚህ እኔ ማንን መንፈስ ነው የምላበሰው? ማንን ነው የምከተለው? አርበኞቹን ማለት ነው። የአርበኞቹን ጀግንነታቸውን ነው እያስኩ የሚሄደው። ስለዚህ አርበኛ ለመሆን አንድም ከአርበኛው ቦታ መወለድ አለብህ ወይም ደግሞ የሀገር ፍቅር ሊኖርህ ይገባል። የሀገር ፍቅር ሳይኖርህ እኔ አርበኛ ነኝ ልትለኝ አትችልም። እና አርበኛ መሳፍንት ተስፎ ለ40 ዓመትና ለ50 ዓመት ለ40 ዓመትና ለ50 ዓመት ስለ ሀገራቸው ሲሉ ነው በጫካ ያሳለፉት። እንግዲህ የዛሬ 40 ዓመትና 50 ዓመት ለህዋት አልታዘዝም ብሎ ጫካ የወጣ ሰው ነው። ስለዚህ ከነሱ ቦታ ላይ ተወልደህ ምን ነው የምትደግፈው? ምን ነው የምትኖረው? አርበኝነት ነው የምትኖረው። ከሌባ ቦታ ተወለድክ ሌብነትን ነው ይዘህ የምትሄደው እስከ መጨረሻ ድረስ። ከአርበኞች ቦታ ላይ ስትወለድ ደግሞ አርበኝነትን ነው ይዘህ የምትሄደው። ስለዚህ እኔ ከአርበኞች ቦታ ነው የተወለድኩት። ምን ነው ይዤ የምሄደው? አርበኝነትን ነው ይዤ የምሄደው። በቃ እኔ ባወራ ያምርብኛል። ግልጹን ነው የምነግርህ። እኔ የምሳሳተው ስለምሰራ ነው። እናንተ ደግሞ የማትሳሳቱት እንደ ትልቅ ድንጋይ መሰረተ ድንጋይ ይባላል የተቀመጠ ምንም የማይሆን በራሱ ጊዜ ዝም ብሎ የሆነ ሰዓት ላይ በጣም ሲያረጅ ፍርክስክስ ይላል። ልክ እንደዛ ናችሁ። እኔ ደግሞ እየሰራው ስለሆነ ልሳሳት እችላለሁ። ከስተቴ ደግሞ እማራለሁ፣ ስተቴን አርማለሁ፣ እያረምኩ እጓዛለሁ ማለት ነው። ስለዚህ ዛሬ ላይ እኔን ትንሽ ጥፋት እንኳን ብታገኝብኝ ዝም ብለህ መፈንጨት አይደለም። ትንሿ ቴንኪው ሰላም ነሽ። እኔ ስለምሰራ ነው የምሳሳተው። አንተ ማትሳሳተው ስለማትሰራ ነው። እነግርሃለሁ፣ እደግምልሃለሁ። ቢኒዬ ቴንኪው ፋኖነት መስበክ፣ ወጣትነትን መጠቀም መቻል። ወጣትነቴን ስለተጠቀምኩት ሊነድ ይችላል፣ ሊሰማ ይችላል። ስለዚህ እኔ አይመለከተኝም። እኔ ወጣትነቴን እየተጠቀምኩ ነው።
ጊዜን ተጠቀም፣ ወጣትነትን ተጠቀም። እንዳንድ አማራ ወጣትነትን ተጠቀም። እኔ ወጣትነቴን እየተጠቀምኩ ነው። አማራነቴን እያስከበርኩ ነው። በወጣትነትህ መጠቀም ያለብህን ነገር የሚጠበቅብህም ነገር አለ፣ እሱን መስራት አለብህ። እኔ ደግሞ እየሰራው ነው። የሚሰራን ሰው ደግሞ ያው ትችት፣ የተለያየ ነገር ስድብ ምናምን ይበዛበታል፣ ይገባኛል። እኔ አሁን ፎቶዬን ሲዘቀዝቁት ሲሰድቡኝ ምናምን ለኔ ምንም ችግር የለብኝ፣ እየሰራው ስለሆነ ነው። ተቃራኒ ሐሳብና ዓላማ ያላቸው ሰዎች ናቸው እንደዛ አይነት ድርጊት የሚያደርጉና ብዙም አይከፋኝም፣ እየሰራው ስለሆነ ማለት ነው። ቁጭ ብዬ ግን ብሰደብ ይደብረኛል። በቃ በጣም ህሊናዬን ይነካዋል። ቁጭ ብዬ ብሰደብ፣ እየሰራው ግን ስለምሰደብ እኔ ምንም አይመስለኝም። ለምን በቃ ተጽዕኖ ፈጥሬባቸዋለሁ ማለት ነው ብዬ አስባለሁ። ስለዚህ ተጽዕኖ ስለፈጠርኩኝ በጣም ብዙ ትችት ይመጣብኛል። ብዙ ነገሮች ትሰደባለህ። የምትወዳቸውና የምታከብራቸውን አርበኞችን ሲሰደቡ ትሰማለህ። በባንዳዎች ማለት ነው። እናት አባት ይሰደባሉ። ይሄ ሁሉ የሚሆነው በምንድነው? ስለምንሰራ ስራ ላይ ስለሆነ አቅም ላይ ስለሆነ ነው። እና ይሄ ይገባኛል። ችግር የለውም። እናንተም በመንገዳችሁ እኛም በመንገዳችን አንድ ቀን አንድ መንገድ ያገናኘናል። ያን ጊዜ እንፋረዳለን። ትንሿ የሰላም ብያለሁ። እህታለም እንደምን አለሽልኝ? ጀግኒት ፋኒት ትንሿ ነበልባሏ ደህና ነሽ? እግዚአብሔር ይመስገን። ወንድሞቼ መከታዎቼ ሁላችሁንም እንኳን አደረሳችሁ ብያለሁኝ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ያው ደርሶናል። ያው እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። ያው ጾመኛ ስለሆኑ እኔ ትንሽ ለምጄዋለሁ መለፍለፉንና እነሱ ያው ዝም ነው የሚሉት። አይዟችሁ። በነገራችን ላይ አንዳንድ ነገሮችን ማየትም ማዳመጥም አሪፍ ነው እና ዝም ብሎ እንደው ሲያዳምጡ እኔም ገርሞኛል እና አይዟችሁ በርቱልኝ ወንድሞቼ። አይ ቲንክ ያከፍላሉ መሰለኝ ሳያቸው ከዝምታቸው እና እንግዲህ እዚህ በበረሃም እየተንከራተታችሁ ከኛ በላይ ያረን ቃል የለኝም። ለማንኛውም ደምሴ ፈልጌህ ነው በውስጥ እንዳልክ እንትን ከዚህ ስትወጣ ምናምን ጨርሰህ ደውልልኝ እፈልግሃለሁ። እሺ እስኪ ደውዬልሽ እኮ ባለፈው እንትን አይልም። በየትኛም ወይን ቴሌግራም ላይ ወይን ዋትስአፕ ላይ ደውልልኝ። እሺ እደውልልሻለሁ። እሺ እህቴ እደውልልሻለሁ። እሺ በተረፈ እዚህ ጋር ላላችሁ አማራውያን አይዟችሁ በርቱ። በዚህ ሰሞን ስፔሻሊ እያካሄዳችሁት ያለው አጀንዳ አለ። በተለይ የጎንደርና የቤት አማራ ልጆች እንደው ዞር ብላችሁ ራሳችሁን ብትመለከቱ፣ ሚዲያ ላይ ያላችሁ አንዳንድ ግሪሳዎች የሞቱ ወንድሞቻችንን የሞቱ አባቶቻችንን ስንት መስዋዕትነት ለአማራ የከፈሉትን እየዘቀዘቃችሁ እየተሳደባችሁ የተለያየ ነገር እየሰጣችሁ ያላችሁ ሰዎች እንደ ሞተው እንኳን ቢያርፉበት። እውነት እኔ አንዳንድ ጊዜ ይሄንን ሳይ እንኳንም ኑሮ ይሄንን ውርዴታችንና ቅሌታችንን ያላዩ እንደዚህ መደረጋጋችንን እያልኩኝ እንትን የምል ሰው ነኝና ፕሊስ አሁንም ቢሆን ማቆም የምትችሉ ከሆነ ስፔሻሊ አብዛኛውን እዚህ ጋር ስላላችሁ ነው እየተናገርኩ ያለሁት እና ብታርፉ በጣም ጥሩ ነው። መዘቃዘቁ መተቻቸቱ ምንም ነገር ጥቅም የለውም፣ ትርጉም አያመጣም። ገባችሁ? አማራ እንደዚህ እርስ በርሱ እንደዚህ ተዳረገ የሚባል ስም ብቻ ነው የሚሰጠን። ምንድነው የተፈጠረው ነገር? ትንሳየ ያው ሰሞኑን ከሚዲያ ትንሽ ራቅ ብዬ ነበረ። ምንድነው የተፈጠረው ነገር? እስኪ እኔም እንደሄድበት በዛው አስረግጠሽ ንገሪኝ። እንዳልክ አንተን እንኳን አይመጥንህም። ተው እናንተን አይመጥናችሁም። ለምን አንዳንድ አሉ እኔ እንጃ የበታችነት ስሜት እየተሰማቸው ይሁን በእውነት እነሱ በፌክ አካውንት መጥተው ይሄንን ስራ እየሰሩ ይሁን አይ ዶንት አንደርስታንድ። ባይ ዘ ዌይ ግን በእርግጠኝነት የምነግራችሁ ነገር እነዚህ በካሜራ ጀርባ ያሉት ሰዎች አማራ እንዳላደሉ ነው የሚሰማኝ። ኦኬ እንደዚህ ፊታቸውን እንኳን የምናውቃቸው በስሜት ተነስተው የሚናገሩ ሰዎች አሉ። ያ እነሱን መገሰጽ ከኛ ነው እንትን የሚጠበቀው። ግን ደግሞ አንዳንድ እንደዚህ በካሜራ ጀርባ መጥተው የሆነ ሎጎ ተጠቅመው ይመጡና
ቤተ አማራን ዝቅ አድርገውና ጀነራል አሳምነው ጽጌን እየዘቀዘቁ መሳለም ምናምን ወዘተ። ከዛ ደግሞ ሌላዎቹ እየተነሱ እና አፄ ቴዎድሮስን እየዘቀዘቁ መሳለም እንደዚህ አይነት ታሪኮች አሉና እንደው ይሄንን የጠላት አጀንዳን ባታካሄዱት ብትተው ብታርፉ ወንድሞቻችንም ትግላቸውን ቢታገሉበት እናንተም እዚህ ሚዲያ ላይ ለአማራው መጥፎ ስም ባትሰጡ። እንደው የሰው ልጅ ከጠላት ይማራልና ከጠላት ተማሩ ማለት ነው የምፈልገው። እንዳልክ እናወራለን። ስጨርስ ደውልልኝ እፈልግሃለሁ በጥብቁ። መልካም ቆይታ። እወዳችኋለሁ፣ አከብራችኋለሁ። በድጋሚ እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ እህታችን፣ እሺ እናመሰግናለን። ትንሽ ወይ እሺ ሰምታችኋል። እንግዲህ ከታች ያላችሁ ጥቁር አማራዎች፣ ቀባ አማራዎች እንደው ሙተው እንኳን አያርፉም። አርበኞቻችን ጀግኖቻችን ሙተው እንኳን አያርፉም። እንደው ምን አይነት ህሊና ነው ያላችሁ? እንደው ለህሊናችሁ ይሄውን ምንድነው መበሻሸቁ? እንደው በድንቁርና መሃሉ ናችሁ መበሻሸቁ። አሁን እንደው ትርጉም አለው ብላችሁ ታስባላችሁ? እንደው የሰው ልጅ አንድ አርበኛ አንድ ጀግና እንደው ማረፍ የለም ሙቶ እንኳን አያርፍም። በህይወት እያለም ስንት ነገር ታደርጉታላችሁ፣ ከሞተ በኋላም ትተቹታላችሁ፣ ፎቶ እያነሳችሁ ብዙ ነገር ታደርጋላችሁ። እንደው ምን አይነት ድንቁርና ነው የእናንተ ድንቁርናውን? ምንድነው የሚባለው? ምን አይነት ድንቁርና ነው? እስኪ ምን እንበለው? እስኪ አሁን የሞተን ሰው የምትሳደቡ ሰዎች፣ ፎቶውን የምትዘቀዝቁ ሰዎች እንደው ምን አይነት ድንቁርና ነው? ድንቁርናስ እንደው ስንት አይነት ድንቁርና ነው ያለ? አሁን ለኛ ንገሩን እስኪ። አሁን የእናንተ ድንቁርና በጣም እያወዛገበኝ ነው። ይህ ድንቁርና ስንት አይነት ባህሪ ነው ያለው? ስንት አይነት ድንቁርና ነው ያለ? ይሄን አሁን የሚያስረዳኝ ሰው አለ? እኔ በጣም ነው የሚገርም። እንደው ድንቁርናችሁም ልክ ሊኖረው ይገባል። ማርያምን ይህ ድንቁርናችሁ ጥግ ሊኖረው ልክ አላዋቂነት ጥግ ሊኖረው ይገባል። አቤት ማርያምን በጣም 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 አስከፊ የሆነ ድንቁርና ነው ያለባችሁ። አላስፈላጊ ቫይረስ፣ ከባድ የድንቁርና ቫይረስ አለባችሁ። አንዳንድ ልጆች አላችሁ አማራንን ብላችሁ እዚህ ላይ ፖለቲካ እንሰራለን ብላችሁ የምትመጡ ልጆች በጣም የድንቁርና ትልቅ ቫይረስ አለባችሁ። የድንቁርና ቫይረስ ደግሞ ያለበት ሰው መቼም ሰው አይሆን። የድንቁርና ቫይረስ ያለበት ሰው ከባድ ሰው ሊሆን አይችልም። መቼም ሰው አይሆን። የእውነቴን ነው የምነግራችሁ። የማን ነው ይሄኛው ብሬ? እናንተ በጣም 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 የሚገርም ነውና እንደዚህ አይነት መጥፎ ድርጊታችሁ ተቆጠቡ ቤተሰብ። እውነቴን ነው።